ህዝቡን እንኳን እንዲቼክ አድርጉም ወርደው እንዴት አድርገው በእንደዚህ አይነት ኑሮ ውድነት ስርዓትነት ፍትህ በተጓደለበት ሀገር ወጣቱ ቤት በኩል ከዛች ሀገር ልውጣ ብሎ ያሳና ያሰናባሪ ቀለብ የሚሆንበት ሴቶች እየተደፈሩ በየጫካው በሚያልቁበት አገር ላይ እንኳን 99.9% 51% ብታገኝ ጎበዝ ነህ በማንኛውም ዲሞክራቲክ ሀገር ውስጥ ያለ የሌለ ነገር ነው እና 99.9% በፓርቲ ታሪክ ውስጥ እኔ ምናልባት የሚኒስትሪ ውጤት ካልሆነ በስተቀር እግዚአብሔርም እንደው ላንድ ቀን መጥቶ ይወዳደር ኢትዮጵያ ውስጥ ያንን ቮት የሚያገኝ አይመስለኝም እንዴት አድርገን ነው የምታገኘው እና እንደዚህ አይነት ሰዎች ናቸውና በጣም የሚያሳዝን በየጊዜው እንዴ በተለይ ዲሞክራቲክ የሆነ ሶሳይቲ ውስጥ ከምዕራቡ ዓለም ጋር ይሰራሉ የሚያዩት ነገር ነው 51-52% ካገኘ ትልቅ ማጆሪቲ ድምጽ ነው እና አሁን ፓርላማ ውስጥ አንድ ሰው ብቻ ተቃዋሚ እሱንም ቢሆን አያፈናፍኑትም አያናገሩትም እና በእንደዚህ አይነት ደረጃ እየዘቀጠ ሲመጣ ምትደግፈው አሉ ምትለው ነገር ይጠፋል ስለዚህ አሁን ምንድነው የምንደግፈው እና በዛ መልክ ነው ለመደገፍም ጥረት ብታደርግ እንደው እስቲ ቆይ እንደው ተቃዋሚ በጣም ስለበዛ እኛ ደግሞ ከውስጡን እስቲ አንዳንድ ነገር እንደዚህ የሚሰማ ሰው ካለ ምናምን በሚል ነው በተለይ ጠቅላይ ሚኒስትር መለስ ዜናዊ ካረፉ በኋላ ትልቅ ነው ገበናቸው እንትን የተባለው ሰው እንደሌለ እዛች ሀገር ላይ ባንድ ሰው ብቻ ያቺ ሀገር ሲከረከር እንደነበረ ያየነበት አስፈሪ ሁናቴ ነው ያለው ግን ደግሞ የነሱ ችግር አይደለም የሚሉ ሰዎች አሉ እሳቸው ራሳቸውን ለማግዘፍ በደካማ ሰዎች በመከበባቸው እሳቸው ሲሄዱ ሁሉን ነገር መድረበዳ ሆነ የሚለው ነገር የሚከተሏቸው ሰዎች ድክመት ሳይሆን የርሳቸው ድክመት ነው ምክንያቱም የሚመጣጠኗቸውና በአቅም ሊወዳደሯቸው የሚችሉትን ሰዎች ከሜዳው ላይ አጠፏቸውና እነዚህ ሰዎች በአቅም ማነስ በእውቀት እጦት የሚፈጥሩትን ነገር ተወቃሽ መሆን የለባቸው የሚሉ ሰዎች አሉ ትክክል ነው ጠቅላይ ሚኒስትር መለስ ያንድ መሪ ታላቅነት የሚታወቀው ከሱ የተሻለ ተተኪ መፍጠር ሲችል ነው እሳቸው የሰበሰቧቸው በሙሉ እንደው ስም መጥራት ስለማያስፈልግ እንጂ ዋን ዌር አናዘር ባንድ ቀን በተለያየ መልክ በግምገማ ምናምን ተንበረከኩ ሰዎች ናቸው እንደገና ነው ሰውየው ማኑ ያስነኳል ተንበረከካል ለይቅርታ ይጠይቋል ይሾማል ደንበኛ የማኪያቬሊ ጫወታ ነው የሚጫወተው ሜጃ የለም ስለዚህ አንተ ከሳቸው ህይወት የበለጠ አንተ ነው የምትጨነቅላቸው because አንድ ሰው ፍርድ ፈርዶብህ ፍርድ ቤት እስር ቤት ከገባ በኋላ አውቶ ሚኒስቴር ቢያደርግ ምን ትሆናለህ እድሜ ልክህን ያን ሰውዬ በቃ ምክንያቱም ከሞት ፈጠረ ነው ይመስል እንደዚህ ነው ያደረጓቸው ብዙዎቹ እንደዛ አይነት ብላክሜል ያደረጉ ሰዎች ናቸው ስለዚህ በቃ እሳቸው ስም ሲነሳ ማልቀስ ነው የኖርዝ ኮሪያ አይነት ነገር እኮ ተጀመረ ሀገራችን ላይ ስለዚህ ሰውየው በጣም ስማርት ናቸው በጣም ፕሌይ አድርገዋል ግን ይሄንንም የፈቀደው ዲሞክራቲክ የሆነ ኢንስቲትዩሽን አለመኖሩ እንጂ አንድ ግለሰብ ይሄን ያህል ሮል ሊኖራቸው አይችልም እንዴ በጣም የሚገርምህ እኮ ይሄንን ነገር ምንም ሪፎርም ለማድረግ ዝግጁ አለመሆናቸው የምታውቀው እሳቸው የጀመሩት አንድ ነገር ማስተካከላቸው ነው እሳቸው ያሰራቸው ሰዎችም ካለ ምናልባት በ8ኛ ሺህ ፈቱ እንደሆነ እንጂ አንድም ሰው ደፍሮ ሊፈታቸው አይችልም ይሄን ማወቅ አለበት ድሮ እኮ በየስብሰባው ላይ አለ አይተ እንደሆነ በየስብሰባው በየምናምኑ ላይ የሚለብሱት ይሄ የኮፍያ ካኒተራ ምናምን እንትን አለ በጣም ሌላው የሚሰጥ ነገር የለም ሌላው እዛው ኮብል ድንጋይ ነው የሱ ጣፋንታ ነኝ ግን አይቪ ሊግ ውስጥ ነው የሚማሩት አፓርትመንት ተከፍቶላቸው ገንዘብ ተከፍሎላቸው ልብን ያደርቁታል በየመድረኩ እየመጡ ወጣቶች ናቸው ግን ከዋህዋት መስራቾች የበለጠ ነው የሚጫወቱ እንደ ምንነካችሁ እናንተ ቆይ ስንት አመት ነው ምናምን ብዬ መጠይቃቸዋለሁ ገና 25-26 አመት ምንም ይሄዋስ ሲፈጠር ያልነበረ ሰው ያበደ የትግራይ ናሽናሊዝም አለበት እንዴት አድርገው ትሬንድ ሆኖ አይታጣቁም እና ነኚ በጣም የሰለጠኑ ናቸው ወታደራዊ ትምህርትም አላቸው ወታደራዊ ትምህርት እንዴት የት ነው የሚማሩት በብዙዎቹ እኮ የዚህ መንግስት ባለ እነሱ ሰዎች ልጆች አሜሪካን የሚማሩት በረፍት ሰዓታቸው ጦላይ ትሬኒንግ ላይ ነው የሚሄዱት ወደ ሀገር ቤት ይመለሳሉ ሀገር ቤት ሄደው ይሰለጥናሉ ለምን ደግሞ ያዘጋጇቸው አይገባኝም እዚህ አካዳሚ ይማሩና ረፍት ላይ ስማቸው ለሰመሩ ሄዳሉ ለዛ አዎ ዛ ስፔሻል ትሬኒንግ ተጣጣቸው በየወታደሩ ካምፕ
ዝግጅት ነው እኛው በትውልድ እንመራለን የሚል ሞኝነት አላቸውና እነኚህ ልጆች ዌስተርን ወርልድ ውስጥ አድገው ግን ያንን እንዳይረሱ ክፉ ቀን እንዳይረሱ ረሃብ እንዳይረሱ መተኮስ እንዳይረሱ ምናምን እየተደረገ ነው ያለው እና ምንድነው ዝግጅቱ ምናምን ስትል አንድ የሚጠብቁት ወርስት ነገር አለ እዛች ሀገር ላይ እንደዛ አድርጋ ሀገር መምራት አትችልም ይገባል አባባል እንዴት አንድ ሰው ከአሜሪካን በቫኬሽን ወስደ ጦር ላይም ተሰለጥነው ጸጉሩን ላይተ በቀን ግማሽ ዳቦ እየሰጠው ሆን ተብሎ እኮ ነው እነኚህ ሰዎች እኮ በሚሊዮን አካውንት እኮ አላቸው እዚህ ዌል ፕሪቪሌጅድ ሆነ ሃይ ኮንታክት ያላቸው የነገሌ ልጅ ሊባሉ የሚችሉ ሰዎች ነው ማወራለና this is a kind of mystery ለኔ በጣም የሚያሳዝን ደረጃ ኢትዮጵያ ህዝብ እንዲያቆም የሚያስፈልገው ይሄን ነገር ነውና ዛሬ ኢትዮጵያ ውስጥ የተለ 30 ዩኒቨርሲቲ ተቋቋመ ይልዋል ዩኒቨርሲቲውን በዘር ከፋፍለውት ወጣት እንኳን በእድሜ እንዳትደራጅ የኦሮሞ ወጣቶች የአማራ ወጣት የሶማሌ ወጣት ብሎ አደራጅቶ እርስ በርስ አጣልቶ በሃይማኖት እስላም ክርስቲያን ብለ ከፋፍለ ወጣቱ ትምርቱን ጨርሶ ምን ስራ እንደሚያገኝ ቀድሞ የሚያቀበት ለሱ የተፈቀደለት ስራ የኮብል ድንጋይ ማንጠፍ እንደ ስኬት በጠቅላይ ሚኒስትር ደረጃ የሚወራበት ሀገር ላይ ነው ኮሌጅ ጨርሰ የሚሰጥህ አካፋና መዶሻ ነው የግራጁዌሽን ቀን what a shame ቤተሰቦች የለፉ ልጅ ተምሮ እዚህ ደረጃ ደረሰ ያሉ ባንዳ እኔ ኮብል ድንጋይ መናቂ አይደለም ግን ኮብል ድንጋይ ለመስራት ኮሌጅ ትምህርት ያስፈልግም ከዛ በታች ያሉ ገበሬዎችና መታሰልጥነ ያን ዶር ሁለት ወር ኮርስ በደንብ ሊሰሩት ይችላሉ እኔ have no problem ኮብል ድንጋይ በነገራችን ላይ ከተማውን ቀይሮታል ጥሩ ነው እሱን እኔ አምነት አገነዛት ግን የግዴታ ኮብል ድንጋይ ለመስራት ለምን ነው ኮሌጅ ያን ሁሉ ተማሪ ተምታረገው ኢንቨስትመንቱ ምን ያህል ገደል እየገባ እንደሆነ ለዛ መታወጣው ሀብት ምክንያቱም ሂዩማን ኢንቨስትመንት ላይ ነው እና በሰዎች አምሮ ላይ ኢንቨስት የተደረገው ነገር ለተሻለ ስራ መደረግ ሲገባው እነሱን የተለያየ ብሔረሰብ አባሎች ከሆኑ እንደዛ አይነት ስራ ነው የሚሰራቸው ለነኚህ ደግሞ የአይቲ የሚን የኢንጂነሪንግ የሜዲካል ስፔሻል ኮርስ እየተሰጠ በአካዳሚክ ደረጃ እንኳን ብዙዎቹ ምሁሮች ብዙ የሚናገሩት ነገር ነውና እዛም ያሉት የሚያግሮመርሙት ጉዳይ ነውና ይሄ ጥሩ አይደለም እንደ ሀገር እንደ ህዝብ አብሮን ሊያኖረን አይችልም ብለ መምከር አትችልም